በስተመጨረሻ ጨርሼ አውጥቼዋለሁ። ይመስላል ኬካችን ይመስላል እንግዲህ እናንተም ሞክሩት እሺ። አሁን ደግሞ ቆይ ቆርጬ ደግሞ አሳያችኋለሁ። ብስሚላ ያችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እናንተስ ጋር እንዴት ናችሁ? ደህና ናችሁ ወይ? ጤና አፍያ ሁሉ ሰላም አልሐምዱሊላህ እኔ ጋር ሁሉ ሰላም እላችኋለሁ። ውዶችዬ ዛሬም በኬክ መጥቻለሁ። እንጂ ሁሌም በኬክ ነው ወይም መጭ የምትሉኝ ትችላላችሁ። አዎ በኬክ መጥቻለሁ። ኢንሻአላህ አዎ ኬክ ነው የምሰራው ማለት ነው። ኬክ ነው። ስለዚህ በኬክ መጥቻ ኬክ ልሰራ ነው። ምን አይነት ኬክ እንደሆነ ደግሞ እስከ መጨረሻው ተከታተሉኝና ታዩታላችሁ ማለት ነው። ይኸው እዚህ ጋር ስኳር አለ፣ 4 እንቁላል አለ፣ ዘይት አለ፣ ቤኪንግ ፓውደር፣ ቫኒሊያ እንዲሁም እዚህ ጋር ደግሞ ቤኪንግ ሶዳ አለ፣ ወተት አለ። እዚህ ጋር ደግሞ ኮኮናት አለ። በእነዚህን እንትን ብዬ ኬክ ልሰራ ነው እላችኋለሁ ውዶችዬ። ተከታተሉኝ እላችኋለሁ እኔ ውዶች። እንቁላል አለ፣ እንቁላል ሰራዋለሁ። ይኸውላችሁ ይሄንን ለሽታ የእንቁላል ሽታ ማለት ነው። እንቁላል ሽታ እንትን እንዳይል ማለት ነው። ሁሌም እጠቀመዋለሁ ነገራችን ላይ ያው አንድ እንትን በራሱ እንትን ማለት ነው። በራሱ አርጌ አደረኩት ማለት ነው። እናንተ ማሽን መጠቀም ይቻላል። ልጆቹን መጠቀም ትችላላችሁ። እንቁላሉን ከመታወት በኋላ ማለት ነው። ያው እዚህ ጋር ስኳር አለ። ስኳር፣ ዘይት ከዛ አብረን እንመታቸዋለን ማለት ነው። በራሱ ኩባያ ደግሞ ዘይት ባስገባሁበት በራሱ ኩባያ ደግሞ ወተት ማለት ነው። ወተት አስገባለሁ። ከዛ ደግሞ እንቀጥላለን ማለት ነው። እዚህ ጋር ቤኪንግ ፓውደር አለ እንዳሳየኋችሁ። ቤኪንግ ፓውደር አንድ ሀሹጋ ወይም ደግሞ አንድ ማንኪያ በትንሹ ማለት ነው እናስገባለን ማለት ነው። ከዛ ደግሞ ቀጥሎ ይሄኛው ደግሞ እንዳይሰናጠቅ ማለት ነው ትንሽ እየጠብ እናደርጋለን ማለት ነው። ይሄንን ደግሞ እነዚህ ጠብ ካደረግን በኋላ ደግሞ ያውላችሁ አሁንም ማለት ነው አሁን በቃ ጨርሰን እንትን እናደርጋለን ማለት ነው። ማለት ዱቄት ማለት ነው። ያው ሁለት ግማሽ ማለት ነው። ሁለት ግማሽ እናደርጋለን ማለት ነው። ከዛ ሁለት ከግማሽ ካደረግን በኋላ እንመታዋለን ማለት ነው። ሁለት ማንኪያ ማለት ነው።
me no okay بس قولي يدي okay you see እንደገና ነጩን እናስገባለን ማለት ነው። እና ደግሞ ቀዩን እንደዚህ እያልን እንደገና ደግሞ ነጩን እናስገባለን እናስከትላለን ማለት ነው። እንደዚህ እያለን ኢንሻአላህ እንቀጥላለን ማለት ነው። ነጩ ደግሞ ከላይ እንግዲህ ኢንሻአላህ ተስፋ አደርጋለሁ በጣም ጥሩ ይሆናል ብዬ ተስፋ አደርጋለሁ። እንደሚሆን ደግሞ እርግጠኛ ነኝ። እናንተም ሞክሩት፣ ስሩት። እንዴ ወጣብኝ እኮ እስከ መጨረሻ ተከታተሉኝ። አሁን ፍረን አስቀምጬዋለሁ። 45 ደቂቃ እንጠብቀዋለን ማለት ነው። ከዛ ስናወጣው ደግሞ ተመልሰን እንመጣለን። እሺ አብራችሁን